ሕግና ፍትህ ልጆቻችሁን ማዳን ባቃታችሁ ጊዜ ምን ታደርጋላችሁ? ይህ አባት የደረሰበትን አስደንጋጭ መከራና ልጁን ለማዳን ሲል የወሰደውን እጅግ ጨካኝ እርምጃ ስታዩ እኔ ብሆን ምን አደርግ ነበር ብላችሁ ራሳችሁን መጠየቃችሁ አይቀርም። በተለይ መጨረሻው ላይ ክፋት አንዳንድ ጊዜ ከምናስበው በላይ በጣም ቅርባችንና ንጹህ በሚመስሉ ሰዎች ውስጥ ይደበቃል። እስከ መጨረሻዋ ሰከንድ ድረስ የማይገመተው የተደበቀውን እውነት አብረን እንይ። ፊልሙ የሚጀምረው በኮንጀርስ ፔንሲልቬኒያ ውስጥ ነው። ጥቅጥቅ ባለ ደን ውስጥ ኬለር ዶቨር የተባለ አንድ አባት የጎረምሳ ልጁን ራልፍን አደን እያስተማረው እንመለከታለን። አንድ አጋዘን በተሳካ ሁኔታ ካደኑ በኋላ ሁለቱም ወደ ቤታቸው ያመራሉ። በመንገድ ላይ ሳሉ ኬለር አያቱ ያስተማረውን ትልቅ ምክር ለራልፍ እየነገረው ነው። እሱም ሁል ጊዜ ተዘጋጅ ተጠብቅ የሚል ነበር። ለማንኛውም መጥፎ አጋጣሚ ሁል ጊዜ ዝግጁ መሆን እንዳለበት ሲያስረዳው ለተሻለ ነገር ጸልይ፣ ነገር ግን ለከፋው ነገር ተዘጋጅ ይለዋል። ወደ ቤት ሲመለሱ ከቀሪው የኬለር ቤተሰብ ጋር እንተዋወቃለን። እነሱም ሚስቱ ግሬስ እና የ6 ዓመት ሴት ልጃቸው አና ናቸው። ዕለቱ የምስጋና ቀን በመሆኑ ቤተሰቡ በዓሉን ለማክበር ወደ ጎረቤት ቤት ያመራሉ። እዚያም ከዶቨር ቤተሰብ ጥቂት ቤቶች ርቀው ከሚኖሩ ከበርች ቤተሰቦች ጋር እንተዋወቃለን። ፍራንክሊን እና ናንሲ በርች ከልጆቻቸው ከኤልዛ እና ጆይ ጋር የሚኖሩ ሲሆን ከኬለር እና ግሬስ ጋር የቅርብ ጓደኛሞች ናቸው። ልጃቸው ጆይ በርች ከአና ጋር እኩያ ስትሆን ሁለቱ የሙጥኝ ያሉ የቅርብ ጓደኛሞች ናቸው። ትልልቆቹ የምስጋና ራት ሲያዘጋጁ አናና ጆይ ወደ ውጭ ወጥተው መጫወት ይጀምራሉ። ሕፃናቱ ብቻቸውን መሆን ስለሌለባቸው ራልፍና ኤልዛ አብረዋቸው ይወጣሉ። ልጆቹ አንድ ያረጀ የካምፕ መኪና አይተው ሊጫወቱበት ሲሉ ወንድምና እህታቸው ያስቆሟቸዋል። አራቱም እያወሩ ሲሄዱ አንድ ሰው በመኪናው መስኮት ውስጥ ሆኖ በትኩረት ይመለከታቸዋል። በቤት ውስጥ ሁሉም በምግብ ጠረጴዛ ዙሪያ ተሰብስበው እራት ይበላሉ። አዋቂዎቹ ሲያወሩ፣ ልጆቹ ይጫወታሉ። ከእራት በኋላ ልጆቹ መጫወት ስለፈለጉ አና ቀደም ሲል ያጣችውን ቀይ አደጋ ጊዜ የሚጮኸውን ማፏጫዋን ፍለጋ ወደ ዶቨር ቤት ለመሄድ ወላጆቻቸውን ያስፈቅዳሉ። ነገሮች መበላሸት የሚጀምሩት ከዚህ በኋላ ነው። ልጆቹ ፍቃድ ያገኛሉ። ግሬስም ኤልዛ እና ራልፍን ይዘው እንዲሄዱ ትነግራለች። ቆይቶ ግን ብዙ ሰዓት ካለፈ በኋላ አዋቂዎቹ ልጆቹን መፈለግ ይጀምራሉ። ነገር ግን የትም ሊያገኟቸው አልቻሉም። ኬለር ወደ ምድር ቤት ወርዶ ራልፍንና ኤልዛን ስለ ልጆቹ ይጠይቃል። ነገር ግን ልጆቹ እነሱን ሳይጠሩ ብቻቸውን እንደወጡ ይረዳል። ኬለር ወደ ቤቱ እየሮጠ ሄዶ ቢፈልግም ምንም አላገኘም። መጀመሪያ ላይ ሁሉም ሰው ልጆቹ እየተጫወቱ ወይም ተደብቀው ሊሆን ይችላል ብለው ያስባሉ። ነገር ግን ደቂቃዎች ወደ ሰዓታት ሲቀየሩ ፍርሃት ሰፈነ። ወላጆቹ የልጆቹን ስም እየጠሩ በሩ እያንኳኩ ሰፈሩን ማመስ ጀመሩ፣ ግን ምንም አልተገኘም። በዚህ ጊዜ ራልፍ ያንን አስፈሪና ያረጀ የካምፕ መኪና ያስታውሳል። በልጆቹ ደህንነት የተጨነቁ 3 ወንዶች እንደገና ፍለጋ ይወጣሉ። ራልፍ መኪናውን ወዳየበት ቦታ ቢሮጥም መኪናው ከሄደ ቆይቷል። ምንም ማድረግ እንዳለበት ግራ የገባው ኬለር በመጨረሻ ለፖሊስ ያሳውቃል። በዚህ መሃል አንድ ሰው በምስጋና ቀን ምሽት በአንድ ምግብ ቤት ውስጥ ብቻውን ራት ሲበላ እንመለከታለን። ስሙ ሎኪ ይባላል። እሱም መርማሪ ነው። ሎኪ አይኑ መርገብገብና ንቅሳቶቹ አስፈሪ ገጽታ ይሰጡታል። በፖሊስ መስሪያ ቤት ውስጥ የተሰጠው ማንኛውም መዝገብ በመፍታቱ ትልቅ ስም አለው። ብዙም ሳይቆይ ስለ ካምፕ መኪናው ጥቆማ ይደርሰውና ወዲያውኑ ምርመራ ለመጀመር ይወጣል። እንደ ዕድል ሆኖ መኪናውን ያገኘዋል። ነገር ግን ከመድረሱ በፊት አሽከርካሪው መኪናውን ወደ ጫካ ውስጥ ያጋጨዋል። ሎኪ ከሌሎች መኮንኖች ጋር በመሆን ወደ መኪናው ውስጥ ገብቶ አሽከርካሪውን ይይዛል። ነገር ግን በሚያሳዝን ሁኔታ ልጆቹ በመኪና ውስጥ አልነበሩም። ሰውየውን ስለ ልጆቹ መገኛ ቢጠይቁትም ምንም ምላሽ አይሰጥም። ሎኪ ጉዳዩን አጣዳፊነት በመረዳት ወዲያውኑ የፍለጋ ቡድኑን ወደ ጫካው ያሰማራል። ነገር ግን ምንም ፍንጭ አይገኝም። በኋላም በፖሊስ ጣቢያ ውስጥ ሎኪ አሌክስ ጆንስ የተባለውን አሽከርካሪ በግል ያነጋግረዋል። ነገር ግን አሌክስ ግልጽ ያልሆኑ ምላሾችን ይሰጣል። ግራ የተጋባና የተበሳጨ ከመሆኑ በላይ ልጆቹ በጠፉበት ወቅት የት እንደነበር ወይም በመኪናው ውስጥ ምን እያደረገ እንደነበር ትክክለኛ መልስ መስጠት አልቻለም። ንግግሩ የተቆራረጠና እንደ ሕፃን ልጅ ነበረ። ልጆቹን ማገቱን ይክዳል። ነገር ግን ሎኪ አሌክስ መኪናውን በብዛት የሚያቆመው ከአክስቱ ቤት ጀርባ እንደሆነ ፍንጭ ያገኛል። ሎኪ ወደ አክስቱ ቤት ይሄዳል። ከአክስቱ ሆሊ እንደተረዳው አሌክስ በ6 ዓመቱ ወላጆቹን ስላጣ አእምሮ በሚገባ አላደገም። አክስቱ አሌክስ ምንም እንኳን ትልቅ ሰው ቢሆንም የአእምሮ እድገቱ ግን የ10 ዓመት ሕፃን ልጅ እንደሆነ ትነግረዋለች። ሎኪ የሆሊን ቤት ከጎበኘ በኋላ ወደ ፎረንሲክ ቡድን ይሄዳል።
እነሱም በመኪናው ውስጥ ምንም አይነት የልጆች ማስረጃ እንዳልተገኘ ያረዱታል። አሁንም ፍንጭ ለማግኘት የቆረጠው ሎኪ የፎረንሲክ ቡድን ወደ ሆሊ ቤት ሄደው ምርመራ እንዲያደርጉ ያዛል። ይህ በእንዲህ እንዳለ የፍለጋ ቡድኑ ጫካውን ማሰሱን ይቀጥላል። ኬለር እና ፍራንክሊንም የጠፉ ልጃቸውን ለማግኘት ተስፋ በማድረግ አብረዋቸው ይፈልጋሉ። በማግስቱ ሎኪ ወደ በርች ቤት ሄዶ ናንሲ በሐዘን ተሰብራ ያገኛታል። በመቀጠልም ወደ ዶቨር ቤት ሄዶ ከግሬስ ጋር ይነጋገራል። እሱ አሁንም ልጆቹ ከተደበቁበት ይወጣሉ ብላ ስለምታስብ ነገሩ ሁሉ ያሳፍራታል። ይህ ንግግር ልጇን ካጣች በኋላ ያለችበትን የአእምሮ ስብራት ያሳያል። ምንም እንኳን ለአእምሮዋ ሰላም በቂ ምክንያት ባይኖራትም ግሬስ ልጆቹ ጠፍተው እንደሆነ ደጋግማ ትናገራለች። በእንባ ስትታጠብ ሎኪ ልጆቹን መልሶ እንደሚያመጣላት ቃል ይገባላታል። ኬለር ሲመጣ ንግግሩ ይቋረጣል። ሎኪ ራሱን በይፋ አስተዋውቆ ስለ ጉዳዩ አዳዲስ መረጃዎችን ይሰጣቸዋል። ኬለር እስካሁን ምንም ማስረጃ እንዳልተገኘ ሲሰማ ልቡ ይሰበራል። ሎኪ አሌክስ በቀን ብርሃን 2 ልጃገረዶችን ለማገት የአእምሮ ብቃት የለውም ብሎ ስለሚያምን ወንጀለኛ ነው ብሎ እንደማያስብ ይነግራቸዋል። ኬለር ግን ይህንን ሊቀበለው አልቻለም። ምክንያቱም አሌክስ ለማምለጥ መሞከሩ እሱ እጁ እንዳለበት ያሳያል። ኬለር አእምሮን መቆጣጠር አቅቶታል። ልጁ ከጠፋች ሰዓታት አልፈዋል። እሱ ግን ማንም ሊሰጠው የማይችለውን መልስ ይፈልጋል። ሎኪን አዲስ ፍንጭ ወይም ደግሞ አናን ወደ ቤት የሚያመጣ ነገር እንዲነግረው ይወተውተዋል። ሎኪ የኬለርን ቁጣ በትዕግስት አስተናግዶ ሁሉንም አማራጮች እንደሚገልጾ ይሄዳል። ሎኪ መኪናውን አዙሮ ከመሄዱ በፊት ኬለር ያስቆመዋል። አሌክስ ልጆቹ እስኪገኙ ድረስ በእስር ላይ ይቆይ እንደሆነ ይጠይቀዋል። እዚህ ላይ ነው የህግ ስርዓቱ በኬለር አይን እንደ ጥላት የሚታየው። መርማሪ ሎኪ ያለበቂ ማስረጃ አሌክስን ማቆየት የሚችሉት ለ48 ሰዓታት ብቻ እንደሆነ ያስረዳዋል። ከልጆቹ ጋር የሚያገናኘው ምንም አይነት አካላዊ ማስረጃ ወይም ምስክር የለውም። ያለው ነገር ልጆቹ ለመጨረሻ ጊዜ በታዩበት ቦታ አቅራቢያ በካምፕ መኪና ውስጥ መገኘቱ ብቻ ነው። ኬለር አሌክስን በእስር እንዲያቆዩትና አስፈላጊውን ሁሉ እንዲያደርግ እየተማጸነ ይተወዋል። ሎኪ ወደ ቢሮ ተመልሶ አሌክስን ለአንድ ተጨማሪ ቀን ለማቆየት ከበላዮቹ ፈቃድ ይጠይቃል። ኬለር በጣም እንደተቆጣ ያስረዳል። በኬለር አእምሮ አሌክስ በቦታው መገኘቱና አጠራጣሪ ባህሪ ማሳየቱ ብቻ በቂ ነው። ነገር ግን ህጉ ከጥርጣሬ ባለፈ ተጨባጭ ማስረጃ ይፈልጋል። በመሆኑም ተጨማሪ ጊዜ አይሰጣቸውም። ያሉት 48 ሰዓታት እያለቁ ሲሄዱ ኬለር ይበልጥ እየተበሳጨ ይመጣል። ሎኪ ግን እውነተኛ ማስረጃ ፍለጋውን ይቀጥላል። አሌክስ አንድ ጊዜ እንኳን የታየበትን ቦታ ይፈትሻል። በአንድ ቄስ ቤት ውስጥ ምርመራ ሲያደርግ ሎኪ ወደ ምድር ቤት የሚወስድ ሚስጥራዊ በር ያገኛል። እዚያም ሊበሰብስ የተቃረበ አስክሬን ያገኛል። በፍጥነት ወደ ላይ ወጥቶ ቄሱን ፓትሪክ ደንን ይዘዋል። መጀመሪያ ላይ ቄሱ ምንም እንደማያውቅ ቢክድም በኋላ ግን አስክሬኑ ቀደም ሲል 16 ህፃናትን እንደገደለ ለንስሐ የመጣ ሰው እንደሆነ ይናገራል። ይህንን ሲሰማ ቄሱ ራሱን መቆጣጠር ስላልቻለና ለፖሊስ መናገር ስላልፈለገ ሰውየውን ራሱ እንደቀጣው ይናገራል። ሎኪ ፓትሪክን በቁጥጥር ስር አውሎ ወንጀሉ እንዲመረመር ያደርጋል። ቀኑ ወደ ሌሊት ቢቀየርም የልጆቹ ፍለጋ አላቆመም። ኬለር ልጆቹን እየፈለገ ሳለ ከባለቤቱ ከግሬስ ስልክ ይደርሰዋል። ፖሊስ አሌክስን በቂ ማስረጃ ባለማግኘቱ እየለቀቀው እንደሆነ ትነግረዋለች። ይህንን የሰማው ኬለር ራልፍን እና ፍራንክሊንን ትቶ በፍጥነት ወደ ፖሊስ ጣቢያ ይሮጣል። ሆሊ አሌክስን ለመውሰድ ትመጣለች። ሎኪ ምንም እንኳን ቢበሳጭም ህጉን አክብሮ ይለቀዋል። አሌክስ ነፃ ሆኖ ከጣቢያው ሲወጣ ኬለር በትኩረት ይመለከተው ነበር። ይህ ለኬለር የመጨረሻ የትዕግስት ወሰን ነበር። በእሱ ውስጥ አንድ ትልቅ ነገር ተቀየረ። የጋዜጠኞቹን ስብስብ ገፍትሮ በማለፍ አሌክስን ይይዘውና ይጋፈጠዋል። ነገሩ ክፉኛ የሚቀየረው አሌክስ ለኬለር በቀስታ እኔ እስከምተዋቸው ድረስ አላለቀሱም ነበር ብሎ ሲያንሾካሹክለት ነው። ለኬለር ይህ ብቻ በቂ ነበረ። በአእምሮ አሌክስ ልጆቹን እንደወሰደ አመነ። በዚህ ጊዜ ፖሊሶች ኬለርን ጎትተው ይወስዱታል። ነገር ግን በዚህ የጭንቅ ሰዓት ኬለር አንድ ነገር ተረዳ። ቤተሰቡን ይጠብቃል ብሎ ያመነው የህግ ስርዓት እንደከዳው አወቀ። ልጁ እንድትተርፍ ከፈለገ ነገሩን በገዛ እጁ መያዝ እንዳለበት ወሰነ። ከጣቢያው ከመውጣቱ በፊት ኬለር አሌክስ የተናገረውን ለሎኪ ነግረዋል። በኋላ ላይ ሎኪ ወደ አሌክስ እና ሆሊ ቤት ሄዶ ስለ ሁኔታው ይጠይቃል። ነገር ግን እንደተለመደው አሌክስ ለኬለር ምንም እንዳልተናገረ ይክዳል። በሌላ በኩል ኬለር እረፍት አጥቷል። ባለቤቱ ግሬስ እንደ ህፃን ልጅ ስታለቅስ ሲያይ አሁን ካላደረገው መቼም እንደማያደርገው ይወስናል። ፖሊስን ልረዳ ነው ብሎ ራልፍን ቤት አስጠብቆ ይወጣል። ኬለር ወደ ሆሊ ቤት በመኪና ሄዶ ያደባል። ከቆይታ በኋላ አሌክስ ውሻውን ለማስመሸት ይወጣል። የኬለርን መኪና በሩቅ ሲያይ አሌክስ ውሻውን በገመድ ሊያንቀው ይሞክርና ከመሞቱ በፊት ይተወዋል። ፊት ላይ የሚታይ የፌስ ፈገግታ እያሳየ አናና ጆ ይዘፍኑት የነበረውን ጂንግል ቤልስ የተባለውን የገና መዝሙር እየዘመረ ይሄዳል። ኬለር በቁጣ ይገነፍላል። አንድ እቅድም ያወጣል። አሌክስን ከመንገድ ላይ ጠልፎ በኮንስትራክሽን ስራው ምክንያት ወደሚያውቀውና የራሱ ወደሆነው አንድ የተተወ አፓርታማ ይወስደዋል።
ይህ ቦታ ኬለር ላሰበው ነገር ፍጹም ምቹ ነበረ። ገለልተኛ፣ ድምፅ የማያሳልፍና ማንም የማያውቀው ነው። በማግስቱ ኬለር ፍራንክሊንን ከቤቱ ይዞት ወደዚያ የተተወ ህንፃ ይሄዳል። ህንፃው ውስጥ ፍራንክሊን አሌክስ ታስሮ ሲያየው ደነገጠ። ኬለርን ለማረጋጋት ቢሞክርም ኬለር ግን ከምክንያት በላይ ሆኗል። አሌክስ ልጆቹ ያሉበትን እንደማያውቅና ፖሊስ መልስ ካላወጣለት እሱ ራሱ እንደሚያወጣለት ይምላል። ፍራንክሊን በዚህ እቅድ ደስተኛ አልነበረም። አሌክስን ለፖሊስ አሳልፎ መስጠት ይፈልጋል። ነገር ግን ለልጁ ለጆይ ያለው ፍቅር ከግብረ ገብነት በላይ በለጠበት። አሁንም ቢሆን ፊቱ ላይ ግጭት ይታያል። ነገሩ ስህተት መሆኑን ቢያውቅም ሌላ አማራጭ ስለሌለው ከኬለር ጋር ይስማማል። አሌክስ በተተወው አፓርታማ መታጠቢያ ቤት ውስጥ በሰንሰለት ይታሰራል። ወጣቱ አሌክስ በፍርሃትና ግራ በመጋባት ለምን ይህን እንደሚያደርጉበት ይጠይቃል። የኬለር ምላሽ ግን ቀላል ነበር። ልጆቹ ያሉበትን ንገረንና ይህ ሁሉ ያበቃል። ኬለር አሌክስን በጥያቄ መመርመር ይጀምራል። ነገር ግን ጥያቄው በፍጥነት ወደ ዛቻና ወደ ኃይለኛ ድብደባ ይሸጋገራል። አሌክስ አንድ ነገር እየደበቀ እንደሆነና አናና ጆይ ያሉበትን ጠንቅቆ እንደሚያውቅ ያምናል። ነገር ግን አሌክስ በሂደቱ ሁሉ ንጹህ መሆኑን ይናገራል። ልጆቹ የት እንዳሉ እንደማያውቅና እንዳልወሰዳቸው ይደጋግማል። ምላሾቹ ምን እየተካሄደ እንዳለ እንደማይረዳ ሕፃን ልጅ ነበረ። ፍራንክሊን መጀመሪያ ላይ በግድ ቢሳተፍም ድብደባው እየበረታ ሲሄድ ወደ ኋላ ማፈግፈግ ይጀምራል። የድርጊቱ የህሊና ቁስል ቢከብደውም ነገሩ ውስጥ በጥልቅ ስለገባ ሙሉ በሙሉ ሊያቆም አልቻለም። ኬለር ግን ጊዜ ባለፈ ቁጥር በአሌክስ ጥፋተኝነት ይበልጥ ያምናል። በአእምሮ የአሌክስ አለመናገር የልብ ጥንካሬ ብቻ ይመስለዋል። ንጹህ ሰው ሊሰቃይ እንደሚችል በፍጹም ሊቀበል አልቻለም። ኬለር አሌክስን በማሰቃየት ላይ እያለ መርማሪ ሎኪ ምርመራውን ይቀጥላል። ሌሎች ፍንጮችን ይከታተላል፣ ምስክሮችን ያነጋግራል እና ለልጆቹ ምን ሊሆን እንደሚችል ቀስ በቀስ ስዕሉን ያገጣጥማል። ከመርማሪዎቹ አንዱ አባት ፓትሪክ እውነት ተናግሮ እንደነበር ያረጋግጥለታል። ይህ በሎኪ አእምሮ ውስጥ አንድ መንገድ ይከፍታል። በአካባቢው ቀደም ሲል የጠፉ ህፃናት ታሪክ መመርመር ይጀምራል። የጠፉትን ህፃናት ቤተሰቦች ያነጋግራል። ሁሉንም ካነጋገረ በኋላ ሎኪ አንድ የሚያመሳስላቸው ነገር ያገኛል። እሱም የካምፕ መኪና ነው። ቀኑ ወደ ምሽት ይቀየራል። በተተወው ህንፃ ውስጥ የኬለር ድብደባ ይበልጥ እየጨከነ ይሄዳል። ልጆቹ ከጠፉ 2 ቀናት አልፈዋል። አሌክስ አሁንም ንጹህ መሆኑን መናገሩን ኬለርን ይበልጥ ያበሳጨዋል። አሌክስን እየደበደበ ልጆቹ ያሉበት እንዲናገርና ነገሩ እንዲያበቃ ይጮሃል። በዚያኑ ምሽት ቤተሰቦቹ የሻማ ማብራት ስነስርዓት ያደርጋሉ። ማህበረሰቡ በሙሉ ድጋፉን ለማሳየት ይወጣል። ነገር ግን ተስፋ እየደበዘዘ መምጣቱ ግልጽ ነው። 2 ቀናት አልፈዋል። ህፃናት በጠፉ ቁጥር በህይወት የመገኘት እድላቸው አነስተኛ መሆኑን ሁሉም ያውቃል። ሎኪም ወደ ስርዓቱ ይመጣል። እዚያም አንድ አጠራጣሪ ሰው ይመለከታል። ሰውየው ሎኪ ሲያየው ለመሮጥ ይሞክራል። ሎኪ ቢከተለውም ሰውየው ያመልጣል። ፖሊስ የሰውየውን ምስል ለህዝቡ ይፋ ያደርጋል። ፍራንክሊን ዜናውን ሰምቶ ለኬለር አሌክስ ጥፋተኛ ከሆነ ፖሊስ ለምን ሌላ ሰው ይፈልጋል ብሎ ሊያስረዳው ይሞክራል። ነገር ግን ኬለር በሰማው ነገር እርግጠኛ ስለሆነ ሁለቱ አብረው እየሰሩ እንደሆነ ያምናል። ሎኪ ከሆሌ አሌክስ እንደጠፋ ይረዳል። ይህም አሌክስ እጁ ሊኖርበት እንደሚችል ጥርጣሬውን ይጨምራል። አሌክስ በኬለር መታገቱን ግን ቅንጣት ያህል አያውቅም። ሎኪ ፍንጭ ለማግኘት የአሌክስን የጥያቄ ቪዲዮዎች ደግሞ ቢያይም ምንም አያገኝም። ከቆይታ በኋላ ያንን በሻማ ማብራት ላይ የታየው ሚስጥራዊ ሰው ያወቀው ሰው እንዳለ ይነግረዋል። ሰውየው ሁል ጊዜ ወደ አንድ ሱፐርማርኬት እየመጣ የተለያየ መጠን ያላቸውን ልብሶች እንደሚገዛ ይረዳል። ሎኪ ለሱቁ ሰራተኛ ስልኩን ሰጥቶ ሰውየው እንደገና ከመጣ እንድትደውልለት ይነግራታል። 5ኛው ቀን ሲያበቃ ፍራንክሊን ተስፋ መቁረጥ ይጀምራል። የህሊና ወቀሳው እያበገነው በመሆኑ የመጨረሻው የትዕግስት ወሰን ላይ ይደርሳል። ወደ ቤቱ ተመልሶ ለባለቤቱ ለናንሲ ሁሉንም ነገር ይነግራታል። ናንሲ አሌክስን ማየት እንደምትፈልግ ገልጻ ከኬለር እና ከፍራንክሊን ጋር ወደ ህንፃው ታመራለች። የአሌክስን የተደበደበና በደም የተለወሰ አካል ስታይ ትደነግጣለች። ልጇ እንድታገኝ እንዲረዳት እየለመነች የልጇን ዕቃዎች ታሳየዋለች። ከሰንሰለቱ ስትፈታው ግን ገፍትሯት ለማምለጥ ይሞክራል። እንደ ድል ሆኖ ኬለር እና ፍራንክሊን በሰዓቱ ደርሰው ናንሲን አድነው አሌክስን መልሰው ይዙታል። ፍራንክሊን ሚስቱን ለማረጋጋት ሲሞክር ኬለር አሌክስን ብርሃን እንኳን በማይገባበት ጨለማ ክፍል ውስጥ ይቆልፍበታል። ፍራንክሊን ነገሩ ስላስጠላው አሌክስን ሊለቀው ሲል ናንሲ ስለ ልጃቸው እንደምታስብ ትነግረዋለች። ኬለርን ላለመደገፍ ነገር ግን ላለማስቆም ይወስናሉ። በሌላ በኩል ያ ሚስጥራዊ ሰው በድብቅ ወደ በርች ቤት ይገባል። ኤልዛ በመታጠቢያ ውስጥ በስልክ እያወራች ስለነበር ሰው መግባቱን አላወቀችም። ሰውየው የፈለገውን ካደረገ በኋላ ወደ ዶቨር ቤት ያመራል። የኬለር ሚስት ግሬስ ከአና ክፍል ውስጥ ድምፅ ሰምታ ልጇ የመጣች ይመስላታል። ነገር ግን ሰውየው በመስኮት ዘሎ ያመልጣል። ወዲያውኑ ለሎኪ ደውለው ያብራራሉ።
ሎኪ ስለ ኬለር ሲጠየቅ ግሬስ ለፖሊስ እየረዳ እንደሆነ ትናገራለች። ነገሩ እንደዚያ እንዳልሆነ የሚያውቅ ሎኪ ጥርጣሬ ገባውና ኬለርን መከተል ይጀምራል። በማግስቱ ጠዋት ኬለር ወደ ህንፃ ሲያመራ ሰው እየተከተለው እንደሆነ ይረዳል። ሎኪ ሲጋፈጠው መኪና ውስጥ እንዲገባ ያዘዋል። ባለፉት ቀናት ምን እየሰራ እንደነበር ይጠይቀዋል። የኬለር ምላሾች ሎኪን አላሳመኑትም። ቢሆንም ግን አና ስትመለስ ስለምትፈልጋቸው ራሱንና ግሬስን እንዲጠብቅ ይነግረዋል። የአና መነሳቱ ኬለርን አስቆጥቶት በእንባ እየታጠበ ለ6 ቀናት ልጄ አባቴ ለምን ሊያድነኝ አልመጣም እያለች ታስባለች ይላል። ከሎኪ ጋር ከተለያየ በኋላ ኬለር ወደ ቤት ተመልሶ ስለ አና ያልማል። ትዝታዋ ልቡን ያናውጠውና እንደገና አሌክስን ለማሰቃየት ወደ አፓርታማው ይሄዳል። አሌክስ ህመሙ ሲበረታበት እሱ አሌክስ እንዳልሆነና መጫወት ብቻ ፈልጎ እንደነበር ይናገራል። ምን ማመን እንዳለበት ግራ የገባው ኬለር ተንበርክኮ ከፈጣሪ እርዳታ ይለምናል። ነገር ግን የገጠመው የማስጠንቀቂያ ደውል ሲጮህ ይነሳል። በመስኮት ሲመለከት ሎኪ ወደ ህንፃው ሲመጣ ያያል። ለአሌክስ ድምፅ እንዳያሰማ አስጠንቅቆት ወደ ታች ወርዶ እንደተኛ ያስመስላል። ሎኪ ሲቀሰቅሰው ኬለር ሊጠጣ እንደመጣና ህንፃው ከአባቱ የተረፈው እንደሆነ ይገልጻል። ህንፃውን ሊያስጎበኝ ሲል የሱቁ ሰራተኛ ለሎኪ ደውላ የፈለገው ሰው ሱቅ ውስጥ እንዳለ ትነግረዋለች። ሎኪ በመጨረሻ ቦብ ቴይለር የተባለውን ሰው ያገኘዋል። ወደ ቤቱ በሄድም ቦብ ምንም እንደማያውቅ ይክዳል። ነገር ግን ክህደቱ አልቀጠለም። ለመሮጥ ሲሞክር ሎኪ ቀድሞ ይዘዋል። በካቴን አስሮት ተጨማሪ ኃይል ይጠራል። የቦብን ቤት ሲፈትሽ የተበላሸ ምግብ፣ ዝንቦችና የተቆለፉ ሳጥኖችን ያገኛል። ሳጥኖቹን ሲከፍት በደም የተለወሱ የህፃናት ልብሶችና እባቦች ተገኝተውባቸዋል። በመጨረሻው ሳጥን ውስጥ ግን ሎኪ እነዚህን ሜዝ ከጨረስክ ወደ ቤት መሄድ ትችላለህ የሚል ጽሑፍ ያለበት ማስታወሻ ደብተር ያገኛል። ቦብ በቁጥጥር ስር ይውላል። ሎኪም ለቤተሰቦቹ ያሳውቃል። ምንም እንኳን አስክሬን ባይገኝም ፍራንክሊንና ናንሲ ሁለቱንም ልብሶች የጆይ እንደሆኑ ለይተዋል። ኬለር ፎቶዎቹን ሲያይ የአናን ካልሲ ያገኛል። በእንባ ተሰብሮ ቦብን ከመከተል ይልቅ እሱን በመከተሉ ሎኪን ይወቅሰዋል። ወደ ቤት ሲመለስ ግሬስ ተኝታ፣ ራልፍ ግን በአና ክፍል ውስጥ ተቀምጦ ያገኘዋል። ራልፍ እህቱ በህይወት እንደሌለች ይጠይቃል። ኬለር ግን ልጁ በህይወት እንዳለች እርግጠኛ ነው። ይህ ዜና ግሬስ ጋር እንዳይደርስና ተስፋ እንዳይቆርጡ ለራልፍ ይነግረዋል። ራልፍ ግን በአባቱ ተቆጥቶ ምንም እያደረገ እንዳልሆነና እየጠጣ ብቻ እንደሚመጣ ይነግረዋል። ኬለር ግን ዝም እንዲል ጮህበት ይወጣል። በሌላ በኩል ቦብ በጣቢያ ውስጥ የሜዝ ስዕሎችን ይስላል። ፖሊሶቹ ወደ አስክሬኖቹ የሚወስድ ካርታ እየሳለ ይመስላቸዋል። ሎኪ ግን ከዚህ ስዕል በስተጀርባ ሌላ ሚስጥር እንዳለ ይሰማዋል። ትዕግስት ያጣው ሎኪ ቦብን ምን እየሳለ እንደሆነ ይጠይቀዋል። ቦብ ግን እያለቀሰ መሳሉን ይቀጥላል። የተናደደው ሎኪ ሊደበድበው ሲል ሌሎች መኮንኖች ያስቆምታል። ግርግሩ መሃል ቦብ ከፖሊሶቹ የአንዱን መሳሪያ ነጥቆ ራሱን ያጠፋል። በሌላ በኩል ኬለር ሰክሮ ለአሌክስ ምን ማድረግ እንዳለበት ግራ እንደገባው ይነግረዋል። በዚህ ጊዜ አሌክስ ኬለር ሊሰማው የፈለገውን ነገር ይነግረዋል። ልጆቹ በሜዝ ውስጥ እንዳሉ ይናገራል። ቦታውን ግን አይገልጽም። መልስ ለማግኘት ኬለር ወደ ሆሊ ቤት ያመራል። አሌክስ በእሱ እጅ እንዳለ ሳይነግራት እሱ በመጥፋቱ የኃላፊነት ስሜት እንደሚሰማው ይገልጽላታል። በሻይ ጨዋታ መሃል ሆሊ ልጃቸውን በካንሰር ካጡ በኋላ ክፉኛ ተጎድቶ እንደነበርና አሌክስም ማሳደጋቸው እንደረዳቸው ትነግረዋለች። ኬለር ስለሚይዙ በህልሙ እንደሚያይ ጠቅሶ ሊጠይቃት ቢሞክርም የሆሊ ፊት ግን አይቀየርም። በዚህ መሃል ሎኪ የቦብን ስዕሎች እያየ ሊያብድ ደርሷል። በድንገት በቄሱ ቤት ምድር ቤት የተገኘው የሟቹ ሰው ፎቶ አይኑ ውስጥ ይገባል። አስክሬኑ ያንኑ የሜዝ ምልክት ያለበትን የአንገት ሐብል አድርጎ ሲያዩ ይደነግጣል። በቦብ ቤት የተገኘው ደም ሳይሆን የአሳማ ደም እንደሆነ ያውቃል። ቦብ ራሱን ከዓመታት በፊት የተጠለፈ ሕፃን እንደነበረና በአእምሮ ላይ ጉዳት ደርሶበት እንደነበር ይደርስበታል። ይህ ሚስጥር በአካባቢው ሰፊ የሕፃናት ጠላፊዎች መኖራቸውን ያሳያል። ሎኪ ከጀርባው ጥልቅና አስፈሪ ነገር እንዳለ ያውቃል። በዶቨር ቤት ግሬስ ጆይ እንደተገኘ ስልክ ይደርሳታል። አና ግን አሁንም አልተገኘችም። አና ያለችበትን ታውቅ ይሆን በሚል ተስፋ ኬለር እና ግሬስ ወደ ሆስፒታል ያመራሉ። ጆይ አይኗን ስትከፍት አንዳንድ ትዝታዎች ይታዩዋታል። ኬለርን አይታ አንተ እዚያ ነበርክ ትለዋለች። በዚያ ጊዜ ኬለር ነገሩ ተገልጦለት በፍጥነት ከሆስፒታል ወጥቶ ወደ ሆሊ ቤት ይሮጣል። ሎኪ ኬለር ወደ አሮጌው ህንፃ የሄደ መስሎት እዚያ ሲሄድ አሌክስን ያገኘዋል። በሌላ በኩል ሆሊ ኬለርን ወደ ቤት ታስገባዋለች። ነገር ግን አንድ ነገር እንደጠረጠረ ስታቅ መሳሪያ ደቅና ካቴና ራሱ ላይ እንዲያስር ታደርገዋለች። አንድ ፈሳሽ አውጥታ እንዲጠጣ ታስገድደዋለች።
ከጠጣ በኋላ እሷና ባለቤቷ ልጃቸው በካንሰር ከሞተ በኋላ በፈጣሪ ላይ ባወጁት ጦርነት ህፃናትን ያግቱ እንደነበር እየነገረችው ወደ አና ልትወስደው ትሄዳለች። ንጹሐን ህፃናትን የሚያግቱ ወላጆች በፈጣሪ ላይ ያላቸው እምነት እንዲጠፋና እንዲሰቃዩ ለማድረግ ነበር። አሌክስ ከመጀመሪያዎቹ ተጠላፊዎች አንዱ ሲሆን በአእምሮ ላይ ጉዳት ደርሶበት ነበር። እንደ የቤት እንስሳ ያቆዩትና ሌሎች ልጆችን ለማጥመድ ይጠቀሙበት ነበር። ቦብ ቴይለርም የእነሱ ሰለባ ነበር። ባለቤቷ ከጠፋ በኋላ ስራዋን ቀነስ አድርጋ ነበር። በቄሱ ምድር ቤት የተገኘው ሰው ባለቤቷ እራሱ እንደነበር ይገለጻል። አሌክስ መቼም ቢሆን ጥፋተኛ እንዳልነበርና ንጹህ እንደነበር ትናገራለች። እሱ ልጆቹን በመኪናው ሊያጫውታቸው ብቻ ፈልጎ እንደነበርና እሷ ግን እንዳስቀረቻቸው ትገልጻለች። በጀርባ አጥር በኩል ልጆቹን የምታስቀምጥበት መሬት ውስጥ ያለ ጉድጓድ ታሳየዋለች። እንዲገባ ስትነግረው እምቢ ቢልም እግሩ ላይ ጨክና ተኩሳ ወደ ጉድጓድ ትገፋዋለች። ከቆለፈችበትም በኋላ መኪናውን ይዛ ትሄዳለች። ሎኪ አሌክስ መገኘቱን ለሆሊ ሊነግራት ወደ ቤቷ ይመጣል። በመሬት ውስጥ ያለው ጉድጓድ ግን እውነተኛ የአስፈሪ ዕቃዎች መጋዘን ነበር። የበርካታ ህፃናት ዕቃዎችና የአመታት ግድያ ማስረጃዎች ያሉበት ነው። ኬለር እዚያ ውስጥ የአናን ቀይ ማፏጫ አግኝቶ እያለቀሰ ፈጣሪ ልጁ እንዲጠብቅለት ይጸልያል። ሆሊ ሎኪ ሲመጣ አይታ በፍጥነት ወደ ላይ ወጥታ ራሷ የሳተችውን አናን ትፈትሻለች። ሎኪ በሩ ክፍት ስለነበር ሲገባ በጠረጴዛው ላይ የባለቤቷን ፎቶ ያያል። በፎቶ ላይ ያንን የሚዝ ምልክት ያለበትን የአንገት ሐብል አድርጓል። ሆሊ የሚያስባት አይነት ሰው እንዳልሆነች ሲረዳ መሳሪያውን አውጥቶ መፈለግ ይጀምራል። ለአና አንድ ነገር ስትወጋት ያገኛታል። እርስ በርስም ይተኳኮሳሉ። የሎኪ ጥይት ሆሊን ሲመታ፣ የሆሊ ጥይት ግን የሎኪን ጭንቅላት ያልፈሰፍሰዋል። አና አሁንም በህይወት እንዳለች ያያል። በፍጥነት አንስቶ በኃይለኛ ዝናብ ውስጥ ወደ ሆስፒታል ይወስዳታል። በሰዓቱ በመድረሳቸው ሁለቱም ይተርፋሉ። በማግስቱ ጠዋት ሎኪ እውነተኛ ስሙ ባሪ ሚለር የሚባል አሌክስ ከ26 ዓመት በኋላ ከቤተሰቦቹ ጋር መገናኘቱን በጋዜጣ ያነባል። ኬለር አሁንም እንደጠፋ ይረዳል። ልጆቹ መጥተው ምስጋና ያቀርቡለታል። ግሬስ ኬለር እንዳልደወለላትና ያለበትን እንደማታቅ ተነግረዋለች። ቢገኝ እንኳን ባደረገው ነገር ወደ እስር ቤት እንደሚሄድ አውቃ ተለቅሳለች። ፊልሙ የሚጠናቀቀው መርማሪ ሎኪ በሆሊ ቤት አካባቢ ፍለጋውን ሲያስተናብር ነው። የአደጋ ጊዜ መኪናዎች በቦታው ሞልተዋል። ማስረጃዎች እየተሰበሰቡ ሲሆን የሆሊ የወንጀል ስፋት እየታወቀ ነው። ሎኪ ከቦታው ሊወጣ ሲል ይቆማል። በሩቅ በጣም ደካማ የሆነ የማፏጫ ድምፅ ይሰማል። ኬለር ሊሆን እንደሚችል ሳያቅ ግራ ተጋብቶ ዙሪያውን ይመለከታል። ካሜራው በሎኪ ፊት ላይ ያተኩራል። ድምፁን ተከትሎ ሊመረምር ወይም ሊተው እንደሚችል ሲያስብ ፊልሙ ያበቃል። የኬለርም ዕጣ ፈንታ ሳይታወቅ ይቀራል።